ዳስጣል የምትል አንድ ርዕስ ያላት የምትገርም ነገር ከሁሉ ነገር ተመርጣ በጣም እሱ ተጋነነ። ሁሉንም አድምጡት። በነገራችን ላይ ሁሉንም አድምጡት። ለዛሬችን ፒክ እናድርግ። እንዲህ አለ ቴዲ ሲቀኝ፣ ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ። ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሂዶ ይላል። ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። ዳስጣል አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ። ምሰሶው ጠመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል። ህመሙ ሲቃውን ገለጠው። የህመሙን ስሜት አለማናት አደገች ተመነደገች ምናምን የሚለው ጫወታቸውን ተከናነቡት አለና አገር እጃችን ላይ ስትሞት እንዴት ቆመን እናያለን የሚለውን ህመም ገለጠው። ቀጠለ። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው አገር ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት አለ። ውሰድና ይህንን ከአማራ ስንኝ ጋር አገናኘው። የፈተለው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ ይልሃል አማራ። ተመልከት። የፈተለው እሱ ማነው? የሸመነው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ። ይህንን እዚህ ጋር አላገኘሁ። ባሳደገኝ ቀዬ ባደግኩበት መንገድ ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት አስምርበት። ይኸውልህ ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። አያቶችህን ይኸውልህ የአያቶችህን አንደበት ነው የተቀኘልህ የነገረ የቅድመ አያቶችህ የአያቶችህን አንደበት ነው አሁን ያልልህ። ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስትር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ለሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄንም ይሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ አራየው ስቃውኔው የህዝቡን ሲቃ እንዴት እንዳንጎራጎረው የው ቅጥጥ በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ።
ተጣላሁና ከወንዝ አድባር እንደ ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የሕዝብን ሕመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ዳር አለልሃ። ልድገመው። አዲስ አበባ አዱ ሸገር እንኳን ሸገሩ እንኳን አዲስ አበባው እንኳን አዲስ አበቤው እንኳን ሸገሩ የሁሉ አይደሎ ሙሉ አገሩ አለ። ይኸውልህ አብይ አህመድ ከ5 ድርጅቶች ጋር ተፈራርሞ አዲስ አበባማ ኬኛ አለ። ይኸውልህ አዲስ አበባማ የዚህ ብሔር ጠል ነው አለ። እንዲህ ያለውን ነውረኛ አንደበት ቅኔ ባዘለ ትርጉም ባለው ምርጥ አገላለጽ ስንኙን ከዜማ ጋር አዋህዶ ለጉሮሮው እንዲመቸው አድርጎ ሰፋና አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላ አገሩ እንኳን አዲስ አበባ ድፍን ኢትዮጵያ የሁላችንም ናት የከሌ የከሌ ብለህ ለያይተህ ስታበቃ እንደገና አዲስ አበባ የእኔ እንዴት ይባላል? ነውር አይደለም ወይ? ያመነ ሕዝብ እንዴት ይከዳል? ዳር እስከ ዳር ሆ ብለን ወጥተን ብንቀበል መሀል ገብታችሁ ዳር ታደርጉን ወይ አለ። መሀል ገብተው ዳር አረጉን። ዳር ዳሩን ከበቡት አዲስ አበባን። መሀል ገቡ። 100,000 ሰው 100,000 አባወራ አፈናቀሉና አፈናቅልልሃል እኛ ፕሮጀክት ስላለን አሉ። አየህ ጌታዬ፣ የአብይ አህመድን አገዛዝ 7 ዓመት 8 ዓመት በጽኑ ለታገልክ የ8 ዓመት ትግልን በ8 ደቂቃ ቀንብቦ በ8 ደቂቃ ውስጥ በሚያልቅ ግጥምና ዜማ የዓመታት ትግልህን ስፍት አድርጎ ሲያመጣልህ እሰየው ብለህ አመስግን። ሌላ ቂርህን ተውና ልቀጥል። በጣም የምትገርም ግጥም አለች እኮ እዚህ ጋር በእውነት በፍቅር ጠርተን ከዳር እስከ ዳር መሃል ገቡና ቆሙን ዳር። ቁጭት አታዩም እዚህ ውስጥ? መብሰልሰል አታዩም እዚህ ውስጥ? እውነት አታዩም እዚህ ውስጥ? አሁን በእውነት እንደው ትልልቅ ስም ይዛችሁ ትልልቅ ዝና ይዛችሁ ትልልቅ ዜም ምናምን አትርፋችሁ አታፍሩም? በቃ ባቤ ነአት የሚለው ዜማ እኮ በዚህ አገዛዝ እልፍኝ ውስጥ አልገኝም። በየግብዣው በተጠራበት አልገኝም። አብይ አህመድ በጠራ ቁጥር ሁላ በየአዳራሹ ሄደ ኩኪስ በልተህ ስትጨፍር የምትሉላ ማፈሪያ። አሁን ታፈነ ሲባል እንኳን ልክ አይደለም ብሎ ለመቃወም የፈራ ታደለ ሮባ ተደበቀ አይደል? የቴዲ አፍሮ የቅርብ ሰው ነኝ ጓደኛ ነኝ እንትን ነኝ ምናምን ሲል የነበረው ሰውዬ አየህ፣ ትንሽ ስጋ ምናምን እንደሚባለው ነው። ሄደና ተወተፈና ለየናችሁ ማን እንደሆናችሁ በደንብ እንቀጥል። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት አለ። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። በዚህ መካከል ሚል አዝማች መቃተት አለው። ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋል ኢትዮጵያዊነት። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት ይልሃል። ይኸውልህ ከየነጠላ ጥለቱ ላይ ቀደው አነሱት። እነ ዲያቆን ማን ነው? ሄኖክ እኮ ስንላችሁ የነበረው ይሄን እኮ ነው። እንዲህ አይነት ቆራጥነት ያስፈልግ ነበረ። ከቀሚሱ ላይ ከነጠላው ላይ ከጥለቱ ላይ የቀደደ አረንጓዴ ቢጫ ቀይ እንዲነሳ አረጋችሁ። እምቢ ማለትን ትታችሁ እሺ ማለትን ለመዳችሁና ነገ አውልቀህ ራቁትህን ቁም ቢባል የራቁት ጉባኤ ትጠራለህ። አይኖ የትኛው የት ጋር እምቢ ማለት እንዳለበት አለማወቅ ማለት ነው።
እሱ ጥቁር ነጭ ቀይ ምናምን በየምናምን አድርጎ በየባንዲራው ከተማውን አደበላልቆት፣ አንተ ግን ከነጭ ውጭ ምንም አታረግም ሲል ከለር እሱ ይምረጥልህ። በግልህ እኮ አረንጓዴ ቢጫ ቀይ አንተ ዩቲዩብ ላይ የምትጭነው ሙዚቃ ላይ ልክ አብይ አህመድና አጀሌዎቹ ፕሮዲውሰር ይመስል አምባሻ ያለበት ባንዲራ እንድታውለበልብ ማን አስገደደ? ነአት የሚለውን ይኸው የኢትዮጵያን ባንዲራ የአድዋን ባንዲራ ታገኝበታለህ። የአሁኑን ይኸው የአድዋን ባንዲራ ታገኝበታለህ። ከፈለገው እዛ መንግስት መስሪያ ቤት ምናምን ላይ ይስቀለው። አንተ ዩቲዩብ ገጽ ላይ ሊያዝበት ይፈልጋል። እንደዛ ሰረንድ ታደርጋለህ። እንደዛ ገብተህ እጅ ትሰጣለህ። እሱ ግን እንዴት እንደገለጻት ይኸው ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራ ላንሳት አለ። ቀና በል እያለ ነው። የኢትዮጵያ አርበኞች፣ የጥንት አርበኞች እናናብስቱ አለ። ይኸውልህ ይሄ ብቻውን ያማቸዋል ወዴቶች። የኢትዮጵያ አርበኞች፣ የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ አለ። የኢትዮጵያ አርበኞች፣ የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ። ይኸውልህ ባንዲራውን እየረገጥ አይደል ሲዝትብህ የነበረው? ከነጠላ ላይ ከምናምን ላይ እየቀደደ ሲረግጠው አይደል የሚያሳየ? የአብይ ወታደር አረንጓዴ ቢጫ ቀይ ቀለም መኪና ላይ መቀባት አይቻልም። የአብይ ፖሊስ ይፈቀፍቀዋል መጥቶ። በእጅህ ላይ እንደ ባንዴጅ ማሰር አትችልም። በፊት ላይ እንደ ቀለም መቀባት አትችልም። ይሄንን የከለከሉ ይህን ቁጭት ነው የዘፈነው። ይሄንን ሲረገጥ ባንዲራው ገና አሁን ሞቱ አለ። ካለ ቦታው ሲሆን ተቀበል፣ ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት። 12 ሆና አንድ ነብር ፈጃት። ዝምታህን ፈተነው ዝምታህን። በቃ ተቀበል። እኔ ከዚህ በላይ ምን እንዴት ሊነገረን ይገባል? በእውነት እዚህ ጋር አርቲስት ሽመልስ አበራ ጆሮን በየመሃሉ ለምን መሰላችሁ ሽሜን ማስታውሰው በጣም በቁጭት የሚብሰለሰለው እንዴት ይሄ ሁላ ዝምታ የሚል ነው። አንድ ነገር ልናገር። ቴዲ በዓመትም በሆነ ጊዜ ምናምን መጥቶ በዘፈኑ በዚህ ልክ መጣ። ይሄንን ህይወት ይሄንን ለህዝብ መቆርቆር ከአርቲስት መካከል ሌላ ማን ይኖረዋል ብትለኝ ማን ይኖራል? እንደ ቴዲም በሆነ ዓመት አንዴ አይደለም፣ በዘፈን አይደለም። ንጉሥ የሆነበትን መድረክ ትቶ አየህ ከህዝብ ጋር ለህዝብ ተሰጥቶ የኖረ አርቲስት እየኖረ ያለ አርቲስት ሸሽቶ ተደብቆ ዲሲ መጥቶ አይደለም። እንዴት አድርጌ ለውድድር በማይቀርብ ደረጃ አብይ አህመድን እዚህ ሸሽቶ አይደለም፣ እዛው ተቀምጦ እኮ ነው። እኛም አርቲስት ነን እንላለን። ለካ እንዲህ ባለ ቲያትረኛ ተበልጠናል። እንዲህ ያሉ ሰዎች በየዘመኑ ያሉ ሰዎችን አይከኖችን ጠብቀህ አክብረህ ከፍ አድርገህ መያዝ ይበጃል። ዳስጣል ይልና ወደ ቴዲ ልመለስ። ከዚህ በላይ መርዶ፣ ከዚህ በላይ ሐዘን ከወዴት ይመጣል አለ። ተቀበል። ከላይኛው ተነስቼ ነው የታችኛው መንደርደሪያ ያጋመጠው። ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት። 12 ሆና አንድ ነብር ፈጃት ካለ በኋላ ዳስጣል ብሎ ከዚህ በላይ መርዶ፣ ከዚህ በላይ ሐዘን ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ካገር ይበልጣል